በካሬ 125 ሺህ ብር ነው እንግዲህ በሰሚ ፊኒሽ እየተሸጡ ያሉት። እነዚህም ቤቶች እንግዲህ 30% ቅድመ ክፍያ ነው አሁን ላይ እየተጠየቀባቸው ያለው። 50% የባንክ ብድር ከአቢሲኒያ ባንክ ኦልሬዲ ተዘጋጅቷል። ሰላም ውድ የቻናላችን ተከታታዮች እንደምን ቆያችሁ? ዛሬ እንግዲህ ሳምንት ጠብቀን ወደ እናንተ መጥተናል። እንደተለመደው ያለቁ ቤቶችን ወደ እናንተ እያደረስን እንቆያለን። ዛሬ ደግሞ ማይ ቾይስ ሪል ስቴት ሙሉ ለሙሉ ግንባታው የተጠናቀቀ አፓርትመንት ይዞልን መጥቷል። መስቀል ፍላወር የሚገኝ G+5 የሆነ ቢልዲንግ ነው። እዛ ነው ያለሁት ማለት ነው። ሰው በቤቶቹ ምን ይመስላሉ የሚለውን አብረን እያየን እንቆያለን። ቻናሉን ሰብስክራይብ እያደረጋችሁ ለወዳጅ ዘመድ ሼር እያደረጋችሁ አብራችሁን ቆዩ። አሁን ያለሁት ቢልዲንጉ ግራውንድ ላይ ነው ያለሁት ማለት ነው። ከጀርባ የምትመለከቱት የሪሴፕሽን ኤሪያ ነው እዚህ ጋር አሁን ያለሁበት ማለት ነው። ከዛ በመቀጠል ደግሞ ሙሉ እዚህ ጋር ያለው ግራውንዱ የኮፊ ሾፕ እና ፕሮፐርቲ ማኔጅመንት ኦፊስ አለ። እንዲሁም ደግሞ ሚኒ ሱፐር ማርኬቶች አሉ። ግራውንዱን በዚህ መንገድ ነው የምንጠቀመው። እዚህ ላይ እንግዲህ ምንም አይነት ሌላ ኮሜርሻል ሱቆች አይኖሩንም። ከፈርስት ፍሎር ጀምሮ እስከ 20ኛ ፍሎር ድረስ የመኖሪያ ቤቶች ናቸው የሚሆኑት ማለት ነው። ግራውንዱ ላይ እንግዲህ እንደምታዩት የሊፍቱን 2 ሊፍቶች አሉት። እነዚህ ሊፍቶች አጠናቀን አሁን ወደ ላይ እየተሰራ ነው ያለው በምታዩት መንገድ። ይሄ ትልቅ ሎቢ ነው ማለት ነው። ሰው መጥቶ ወደ ቤቱ የሚገባበት ከሊፍቱ ፊት ለፊት ያለ በጣም ሰፊ የሆነ ቦታ ነው ያለው ማለት ነው። ሁለቱን ሊፍት እንጠቀማለን። በፍሎር 5 ቤቶች ነው ያሉት። በአንደኛው ዊንግ 2 ቤት አለ፣ በአዘር ደግሞ 3 ቤቶች አሉ። ስለዚህ እነዚህን ቤቶች ውስጣቸውን ደግሞ ምን ይመስላል የሚለውን ገብተን እናያለን። አብራችሁን ቆዩ። ይሄ እንግዲህ ከደረጃ እንደወጣን የምናገኘው ኮሪደሩ ነው፣ መተላለፊያው ማለት ነው። እንደምታዩት ሴራሚክ ተሰርቷል፣ አልቋል። እስከ መጨረሻ ፍሎር ድረስ በዚህ አይነት ተሰርቶ አልቋል ማለት ነው። ከዛ በተጨማሪ እንግዲህ እዚህ ጋር የምናገኘው ሊፍቶቹን ነው። 2 ሊፍቶች አሉ፣ በምታዩት መንገድ ተሰርቷል። ከዛ ይሄ መተላለፊያ ነው የሚሆነው። ፊት ለፊት ላይ የምናገኘው ቤት የለም፣ ወደ ውጭ የሚያዩ ናቸው ሁሉም 5 ቤቶች ማለት ነው። ከነዛ ውስጥ እንግዲህ ይሄኛው አንደኛው ቤት ባለሶስት መኝታ ቤታችን፣ እነዚህ ደግሞ 2ቱ ሌላ ቤቶች ናቸው። የዚህኛውን አንደኛውም የባለሶስት መኝታ ገብተን ደግሞ ክፍሎችን ይመስላሉ የሚለውን ማየት እንችላለን። ኦልሬዲ ግንባታው ስላለቀ ማለት ነው። ይሄ እንግዲህ ኪንግ ስቲል የብረት በር ነው፣ በጣም ጠንካራ በር ነው። የሰሚ ፊኒሽድም ፉል ፊኒሽድ ላይ እነዚህ በሮች ነው የምናገኘው ማለት ነው። በጣም ኳሊቲ የሆነ በር ነው ማለት ነው። ወደ ቤታችን እንደገባን ይሄን የመሰለ ሳሎን እና ኪችን ያለው ይሄ እንግዲህ ኪችናችን ነው። ኦፕን ኪችን ነው። እዚህ ጋር ሙሉ የዳክት ሲስተሙ ተዘርግቷል። የሁሉም ቤቶች ማለት ነው ከላይ እስከታች በሰሚም ለመገዛ በፉልም ለሚሆን ዳክቱ ተዘርግቷል። ሳከር ነው የምንገጥመው ማለት ነው። ምንም አይነት ጭሶች ወደዛ ወደ ሳሎን እንዳይሄድ እዚህ ጋር ሳከራችንን እንገጥማለን። ኪችናችንን በዚህ መንገድ መጠቀም እንችላለን። መተላለፊያው ሰፋ ያለ ነው። እዚህ ጋር የፍሪጅ ቦታ አለን። ፉል ፊኒሽ ሲሆን ካምፓኒው የሚሰራው በዚህ መንገድ ነው። ከፈለጋችሁም ደግሞ በሰሚ ገዝታችሁ እዚህ ጋር ይሄንን ሃፍ ኦፕን ማድረግ ትችላላችሁ። ግማሹ ተዘግቶ ግማሹ ደግሞ ክፍት ሆኖ መጠቀም ይቻላል ኪችኑ ማለት ነው። እዚህ ጋር እንግዲህ በዚህ በላይቱ ስትሬት ደግሞ የዳይኒንግ ቴብላችን ኤሪያ ነው የሚሆነው። ስለዚህ ከኪችኑ በቅርብ ርቀት ነው የሚገኘው። እዚህ ጋር ነው ያለው። ሰርቭ የምናደርግበት ቦታ እዚህ ጋር ነው የሚሆነው። ከዚህ ውጭ እንግዲህ እዚህ ጋር ሶፋውን ይዞ በምታዩት ደግሞ ሳሎን ሊቪንግ ኤሪያው ነው። እዚህ ጋር የቲቪ ቦታ ነው ያለው በምታዩት መንገድ ማለት ነው። ስለዚህ ሳሎናችንን እዚህ ጋር መጠቀም እንችላለን። ከዛ ውጭ እንግዲህ የዚህ ቤት በጣም ደስ የሚለው ነገር ደግሞ እዚህ ጋር ሙሉ በሳሎናችን ርዝመት ባልከኒ እናገኛለን። ስለዚህ ቤቱን ልክ እንደዚሁ መጋረጃ ከፍተን ላይት በደንብ ያገኛል። ምንም አይነት ጨለማ ቦታ አያገኘውም ማለት ነው። ከዛ ውጭ አየርም ስንፈልግ ፍሬንች ዶር ነው፣ እሱን ሳባ አድርገን መጠቀም እንችላለን። በጣም የሚያምር ባልከኒ ነው ያለው ይሄ ቤት እንግዲህ አጠቃላይ ካሬው 180 ካሬ ነው። ባለ 3 መኝታ ቤት እና የሰራተኛ ክፍል ተጨማሪ ያለው ነው። ከዛ ውጭ እንግዲህ ወደዚህ መግቢያ ኮሪደር አለው። ማስተር ቤድሩሙን ነው የምናገኘው። ከሌሎቹ ቤቶች ለብቻው ነጠል ብሎ ለብቻው መግቢያ ነው ያለው ማለት ነው። ፕራይቬሲውን የጠበቀ ቤድሩም ነው ማለት ነው። እዚህ ጋር እንግዲህ እንደምታዩት ኪንግ ሳይዝ የሆነ አልጋ ይዟል። በጣም ሰፊ ቦታ ነው ያለን እዚህ ጋር ማለት ነው። እዚህ ጋር በሩን እንደገባን በዚህ ጋር በቀኝ በኩል የቁም ሳጥናችን ቦታ ነው ያለው ማለት ነው። ካምፓኒው እንደዚህ አይነት ማቴሪያሎችን በጣም ሃይ ኳሊቲ የሆኑ ማቴሪያሎችን ይገጥምልናል ማለት ነው በፉል ፊኒሽ ስንገዛ። ከዛ ውጭ እንግዲህ እዚህ ጋር ማስተር ባዛችንን ነው የምናገኘው። ይሄም ሰፋ ያለ ባዝሩም ነው በምታዩት መንገድ ጥንቅቅ ብሎ ተሰርቷል።
ስለዚህ የማስተር ቤድሩማችን ማስተር ባዝሩም ነው ማለት ነው። እዚህ ጋር እንግዲህ ሌላ የምናገኘው እንደዚሁ ገልጠን በቂ ብርሃን ማግኘት ይችላል። እንደምታዩት ባልከኒያችን ነው እዚህ ጋር ያለው። ማስተር ቤድሩሙ የራሱ ባልከኒ ያለው በጣም የሚያምር ባልከኒ ያለው ሰው ወደ ላይ ከፍ ስንል ደግሞ ከተማውን በደንብ ማየት የምንችልበት ነው። የዚህኛው ቤት የ180 ካሬው እይታ ወደ ስቴዲየም፣ ወደ ንግድ ባንክ፣ ወደ ሜክሲኮ ነው የሚያየው። ሰው የሚያምር እይታ ነው ያለው ከፍ እያለን በሄድን ቁጥር፣ ምክንያቱም ህንፃው +20 ነው። አሁን ያለነው ፈርስት ፍሎር ነው። ሰው ወደ ላይ በወጣን ቁጥር የሚያምር እይታ እናገኛለን። ሰው ማስተር ቤድሩማችን ይሄንን ይመስላል። ሌሎችም 2 መኝታ ቤቶች፣ የሰራተኛ ክፍሉ እንዲሁም ኮመን ባዝሩሙን ደግሞ እዚህ ጋር በሌላ መግቢያ ነው ያለው። ሰው ወደዚህ እንደሄድን እነሱን እናገኛለን ማለት ነው። ይሄ መተላለፊያ ኮሪደራችን ነው የሚሆነው። እዚህ ጋር እንግዲህ የሰራተኛዋ ክፍል ነው ያለው። ሰራተኛ የሌላችሁ ደግሞ ይሄኛው እንደ ስቶር የምንጠቀመው ነው የሚሆነው ማለት ነው። ከዛ በተጨማሪ እዚህ ጋር የዋሽንግ ማሽን ማስቀመጫ ቦታ አለ። ከዛ በተጨማሪ ደግሞ እዚህ ጋር የጋራ መታጠቢያው አለ ማለት ነው። የጋራ መታጠቢያው በቅርብ ርቀት ሳሎኑ እናገኘዋለን። እንግዳም ቢመጣ የሚጠቀሙበት ማለት ነው። እዚህ ጋር 2 መኝታ ቤቶች ነው የምናገኘው። አንደኛው መኝታ ቤት እንግዲህ ይሄንን ይመስላል። ይሄም በጣም ሰፋ ያለ መኝታ ቤት ነው። ኦልሞስት ወደ 21 ካሬ የሚሆን ስፋት ነው ያለው። ይሄም ራሱን የቻለ ባልከን ያለው በምታዩት መንገድ ማለት ነው። በቂ ብርሃን አለው። የጧት ፀሐይ ማግኘት የምንችልበት ቤት ነው እንደከፈትን ባልከን ያለው። ስለዚህ ሁለተኛው መኝታ ቤትም ራሱን የቻለ ባልከን ያለው ማለት ነው። ቀጣዩ ደግሞ ሶስተኛው መኝታ ቤት ነው። እዚህ ቤት ላይ እንግዲህ 3 ባልከን ያለ ሳሎኑ ላይ፣ ማስተር ቤድሩሙ ላይ እና ሁለተኛው መኝታ ቤት ላይ ባልከኒ እናገኛለን። 3 ባልከኒ ያለው የሰራተኛ ክፍል ያለው ባለ 3 መኝታ ቤት ነው። ይሄ ደግሞ ሶስተኛው የልጆች መኝታ ክፍል ነው ማለት ነው። ይሄም በቂ ቬንቲሌሽን የሚያደርግበት መስኮት አለው። ይሄኛው መኝታ ክፍል ብቻ ነው ማለት ነው ባልከኒ የሌለው። ቁም ሳጥኖቹ በምታዩት መንገድ ተገጥመዋል። በጣም ሃይ ኳሊቲ የሆኑ ኢምፖርትድ ማቴሪያሎች ናቸው የተገጠሙለት። በፉል ፊኒሽ ስትገዙ እንግዲህ እነዚህ ማቴሪያሎች ነው የምትጠቀሙት ማለት ነው። ከዚህ ውጭ እንግዲህ የሚቀረን ካሬዎቹን የቤቶቹን አይነት እና ፕራይሳቸውን ደግሞ አረፍ ብለን ዲቴሉን እናያለን ማለት ነው። ምክንያቱም እዚህ ፍሎር ላይ እንግዲህ 5 ቤቶች ነው ያሉት፣ 4 ባለ 3 እና 1 ባለ 2 መኝታ ክፍል ማለት ነው። ስለዚህ ባለ 3ቶቹ 166 ካሬ፣ 170 ካሬ፣ 180 ካሬ እና 190 ካሬ ነው። ውስጡ ዲዛይናቸው አንድ አይነት ነው። አሁን ባየነው መንገድ ነው የሁሉም ቤቶች ዲዛይን። ስፋቱ ነው እየጨመረ የሚሄደው ማለት ነው። ለምሳሌ 180 ያየነው 190 ሲሆን ደግሞ ሳሎኑ ብቻ አሁን የዚህ ቤት የ180 66 ካሬ ነው ኔት ኤሪያው ማለት ነው ሳሎኑ። የ190 ሲሆን ደግሞ 72 ካሬ ይሆናል። 166 ሲሆን ደግሞ 54 ካሬ ሳሎን እናገኛለን። ስለዚህ ቤድሩሞቹ ሳሎኑ ላይ ምናምን ነው እንጂ የተለየ የዲዛይን ለውጥ የለውም። ስፋቱ ብቻ እየጨመረ ይሄዳል። ባለ 2 መኝታው ደግሞ 139 ካሬ ነው። እሱም እንደዚሁ ሰፋ ያለ ክፍሎች ነው ያሉት። ዋጋቸው ምን ይመስላል የሚለውን ደግሞ ቁጭ ብለን በደንብ ዲስከስ እናደርጋለን። ምክንያቱም እነዚህ ቤቶች 50% የባንክ ብድር አላቸው። 30% ነው ቅድመ ክፍያቸው ግንባታው ተጠናቆ ማለት ነው። ከዛ ውጭ ደግሞ ዲጂታል ካርታው የሁሉም ቤቶች ሬዲ ሆኗል። የትኛውንም ቤት የሚገዙ ሰዎች ካርታውን አይታችሁ ኦልሬዲ ህጋዊ ዶክመንቱን አይታችሁ ነው የምትገዙት ማለት ነው። ስለዚህ አብራችሁን ቆዩ። አሁን ደግሞ እንግዲህ ወደ ዋጋቸው ነው የምንሄደው። እነዚህም ቤቶች እንግዲህ 30% ቅድመ ክፍያ ነው አሁን ላይ እየተጠየቀባቸው ያለው። ቀጣዩን 70% ደግሞ እስከ 1 ዓመት ድረስ 12 ወራት ተሰጥቷል። እስከ 1 ዓመት ድረስ እየኖራችሁበትም መክፈል የምትችሉበት አማራጭ አለ። ከዛ በተጨማሪ ደግሞ ቅድም እንዳልኳችሁ 50% የባንክ ብድር ከአቢሲኒያ ባንክ ኦልሬዲ ተዘጋጅቷል። ዲል አለ፣ እሱን መጠቀም ይቻላል። አሁን 30% ከፍላችሁ ከ3 ወር በኋላ ደግሞ 20% ጭማሪ ይኖራል ማለት ነው። 50% ይሞላል። ከዛ በኋላ ያለውን 50% ከባንኩ ጋር መፈራረም ይቻላል፣ መቀጠል ይቻላል ማለት ነው። ምክንያቱም ካርታቸው ሬዲ ስለሆነ። ስለዚህ አሁን ወደ እያንዳንዱ ዋጋቸውን ማየት እንጀምራለን። በካሬ 125 ሺህ ብር ነው እንግዲህ በሰሚ ፊኒሽድ እየተሸጡ ያሉት። ተገንብቶ አልቆ በዚህ ሌቭል ያለን ቤት በ125 ሺህ ከተማው ላይ እንግዲህ የለም ማለት ይቻላል ኦልሞስት። ምክንያቱም ገና ፋውንዴሽን ላይ ወይም የ3 ዓመት ፕሮጀክቶች ላይ ነው በብዛት ይሄን ዋጋ የምናገኘው። ስለዚህ ትልቅ አድቫንቴጅ ነው 125 ሺህ ብር በካሬ ማለት ነው። ቶታል ፕራይሳቸውንም ስናይ እንግዲህ 139 ካሬ ነው ባለ 2 የምንለው ትንሹ ቤት እዚህ ሳይት ላይ ማለት ነው። የዚህ ዋጋ አጠቃላይ ፕራይሱ 17,200,000 ብር ነው የሚሆነው። ሰፋ ያለ ባለ 2 የምትፈልጉ ሰዎች ይሄ ትክክለኛ አማራጭ ነው ብዬ አስባለሁ። 2 ባልከን ያለው 2 ባዝሩም አለው ሰፋ ያለ። ስለዚህ ይሄን ቤት የምትፈልጉ ሰዎች
ከአጠቃላይ ዋጋው 30% የሚሆነው 5,200,000 ብር ነው የሚሆነው። ይህንን ከፍላችሁ የዚህ ቤት ባለቤት መሆን ይቻላል። ባለ 3 መኝታዎቹን ስናይ እንግዲህ 166 ካሬ፣ 170 ካሬ፣ 180 እና 190 ነው ያለው። 4 ቤቶች ነው ያሉት በፍሎር። ሁለቱ ባለ 3 መኝታ ቤቶች በግራ በኩል እናገኛቸዋለን። ሁሉም ቤቶች ወደ ውጭ ነው የሚያዩት። ስለዚህ የብርሃን ችግር የለባቸውም፣ የእይታ ችግርም የለባቸውም። ሁለቱም ቤቶች ደግሞ በአንደኛው ሳይድ በቀኝ በኩል ነው የምናገኛቸው። አሁን ያለንበት ቤት እንግዲህ 180 ካሬ ነው። ነገር ግን 166 ጀምሮ ነው ይሄ ቤት ያለው። 166 ካሬው እንግዲህ አጠቃላይ ዋጋው 20,170,000 ብር ነው የሚሆነው። ይሄ በሰሚ ፊኒሽ በ125,000 ብር ማለት ነው። የዚህ ቅድመ ክፍያ እንግዲህ 6,200,000 ብር ነው የሚሆነው 30% ማለት ነው። ይህንን እንግዲህ ከፍላችሁ የምትፈልጉት ፍሎር ላይ መርጣችሁ መያዝ ይቻላል። ቀሪውን 70%ን በአንድ ዓመት ማለት ነው። ወይም ደግሞ የዚህ ቤት እንግዲህ 10 ሚሊዮኑን እስከ 4 ወር ድረስ ባለው ከፍላችሁ 50%ን ማለት ነው። ቀጣዩን ደግሞ 50%ን ቀጣዩን 10 ሚሊዮን ብር በባንክ አያይዛችሁ እየኖራችሁበት እስከ 10 ዓመት ድረስ መክፈል ይቻላል። አቢሲኒያ ባንክ ጋር የ10 ዓመት አግሪመንት ኦልሬዲ ዲል አድርገናል ማለት ነው። ይሄ እንግዲህ ትልቅ አድቫንቴጅ ነው ማለት ነው። ወደ ቀጣይ ስንሄድ 170 ካሬ ነው ያለው። ይሄም የ4 ካሬ ልዩነት ነው ያለው ከ166ቱ። ነገር ግን የእይታ ልዩነት አለው። አንደኛው ወደ ቦሌ ወይም ወደ ወሎ ሰፈር እይታ ነው ያለው። 170 ካሬውን ስናይ እንግዲህ ወደ ለጋር የሚያዩ ቤት ማለት ነው። አጠቃላይ ዋጋው 21,200,000 ብር ነው የሚሆነው በ125,000 ብር ማለት ነው። 30%ቱ የዚህም 6,300,000 ብር ነው የሚሆነው። 170 ካሬውንም እይታውን ወደ ሜክሲኮ ወደ ለጋር የምትፈልጉ ይሄ ቤት የእናንተ ትክክለኛው ምርጫ ነው የሚሆነው። 6,300,000 ብር ነው 30%ቱ። ቀጣዩን እንግዲህ በአንድ ዓመት መክፈል ይቻላል። አሁን የሚገኝበት እየቀረጽንበት ያለነው ቤት ወይም እያየነ ያለነው ቤት ደግሞ በተመሳሳይ እይታ ነው ያለው ከ170 ጋር። ይሄም ወደ ለጋር ወደ ስቴዲየም የሚያይ ቤት ነው ማለት ነው። ይሄም ቤት አጠቃላይ ዋጋው እንግዲህ 22,230,000 ብር ነው የሚሆነው። 180 ካሬ ባለ 3 መኝታ ቤት ማለት ነው። ይሄ ቤት ቅድመ ክፍያው 6,750,000 ብር ነው የሚሆነው። ይሄም 30% ማለት ነው። 30% ነው ቅድመ ክፍያቸው እንዳልኳችሁ። የምትፈልጉትን እይታ የምትፈልጉት ፍሎር ላይ ማግኘት ትችላላችሁ። ከዛ ውጪ የዚህ ቢልዲንግ አጠቃላይ ፋሲሊቲው ደግሞ 5 ቤዝመንት ያለው G+20 የሆነ ህንፃ ነው። G+20 ሆኖ 2 ቴራስ ያለው ነው። አንደኛው ቴራሱ ላይ ሙሉ የጂም አገልግሎት ነው የሚሰጠው። ጂሙን ከነስፓው የያዘ ከተማውን 360 ዲግሪ የምናይበት በጣም የሚያምር ጂም ተሰርቶለታል። እሱን መጠቀም የምንችልበት ነው። ሌላኛው አንደኛው ቴራስ ደግሞ እንግዲህ ለሁሉም ሰው ፍሪ የሆነ እይታን የምናገኝበት የተለያየ ፕሮግራም ሲኖር የምናዘጋጅበት ቴራስ አለን ማለት ነው። ስለዚህ 2 ቴራስ አለ። እንግዲህ ከተማ ውስጥ ለየት ያለ ቢልዲንግ ነው። 5 ቤዝመንት የተሰራለት አፓርትመንት እንግዲህ እስካሁን እኔም ባየሁት በዳሰስኩት መሰረት አላገኘውም። 5 ቤዝመንት የመኪና ማቆሚያ ተሰርተውለታል። ይህም ደግሞ እንግዲህ እያንዳንዱን ቤት ስትገዙ ውላችሁ ላይ አሳይንድ የሆነ ፓርኪንግ አለው። ስለዚህ የራሳችሁ የሆነ 15 ካሬ ሜትር የሚሆን የመኪና ማቆሚያ ለእያንዳንዱ ቤት ተሰጥቷል ማለት ነው። ይሄም ለየት የሚያደርገው አንዱ ትልቅ ነገር ነው። ከተማ ውስጥ እንግዲህ አፓርትመንት ስንገዛ የፓርኪንግ ችግር ነው እንደ ኢሹ የሚታየው። ይህንን ችግር የፈታ ቢልዲንግ ነው ማለት ነው። 5ቱንም ቤዝመንት ለፓርኪንግ ተሰጥቷል ማለት ነው። የጋራ የሆነ የፓርኪንግ አገልግሎት የሚሰጥ አንድ ፍሎርም አለ። ስለዚህ 4ቱን ፍሎር ሙሉ ለእያንዳንዱ ሰው ተከፋፍሎ ተዘጋጅቷል ማለት ነው። ከዛ ውጪ 2 ሊፍቶች አሉት። ጋርቤጅ ሹተር አለው ከጎኑ ማለት ነው ከሊፍቱ አጠገብ። ስለዚህ ይሄም ባካፕ ጀነሬተርን አካቶ ነው የተሰራው ሊፍቶቹ ማለት ነው። ምንም አይነት መቆራረጥ አይኖርም። ምናልባት መብራት የሚጠፋ ቤታችን ውስጥ ይሆናል እንጂ የኮሊደሩ፣ የሊፍቱ፣ የቴራሱ እነዚህን የመሳሰሉትን አገልግሎቶች በጀነሬተሩ አክሰስ ማድረግ እንችላለን። ከዛ በተጨማሪ ደግሞ የሶላር ፓኔሎችንም ተጨማሪ አክሰስ ፓወር እንድናገኝ ኦልሬዲ ኢንስቶል ተደርጎላቸዋል። ይሄም አንዱ የሚለየው ነው ይሄን አፓርትመንት። እነዚህን ፋሲሊቲዎች አንድ ላይ አጠቃሎ ነው ይሄ ቢልዲንግ የተሰራው። ግራውንድ ላይ እንግዲህ እንዳልኳችሁ ሪሴፕሽን ኤሪያ አለ፣ የፕሮፐርቲ ማኔጅመንት ኦፊስ አለ። እንግዲህ እነዚህን ቤቶች ለማግኘት ከስር በምናስቀምጠው ስልክ መደወል በቂ ነው የሚሆነው። ሳይቱን እናያለን፣ በቂ መረጃም ታገኛላችሁ ማለት ነው። ከስር በምናስቀምጠው ስልክ ደውሉልን። ቀጣይ ሳምንት ደግሞ እንግዲህ ለየት ባለ ቪዲዮ ለየት ባለ የአፓርትመንት አይነቶች እንመጣለን። እስከዛው ድረስ እንግዲህ ሰብስክራይብ እያደረጋችሁ ይሄንን ቻናል እንድትከታተሉን እንጠይቃለን ማለት ነው። ስለተከታተላችሁን አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። መልካም ቆይታ